ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? ዛሬ በጣም ጠቃሚ የሆነ መረጃ ይዤ መጥቻለሁ። አዲስ የጂሜል አካውንት እንዴት እንደሚከፈት ከመጀመሪያ እስከ መጨረሻ በቀላሉና ደረጃ በደረጃ አሳያችኋለሁ። እስከ ፕሮግራሙ ፍጻሜ አብራችሁኝ ቆዩ። ዛሬ ላይ የጂሜል አካውንት በስልካችን በዩቲዩብ፣ በጉግል ፕሌይ ስቶር፣ በጉግል ድራይቭ እና በብዙ የጉግል አገልግሎቶች ለመጠቀም አስፈላጊ ሆኗል። ስለዚህም ይህን ቪዲዮ እስከ መጨረሻ ካያችሁ ብዙ ታተርፋላችሁ። ጂሜል ማለት በጉግል የተዘጋጀ ነፃ ኢሜል አገልግሎት ሲሆን ኢሜል ማለት ደግሞ እንደ ዲጂታል ደብዳቤ የሚያገለግለን ነው። የጂሜል አካውንት ሲኖረን ዩቲዩብ መጠቀም እንችላለን፣ ፕሌይ ስቶር መጠቀም እንችላለን፣ አፕ ማውረድ እንችላለን፣ ጉግል ድራይቭ መጠቀም እንችላለን፣ ጉግል ፎቶ ላይ ፎቶዎችን ማስቀመጥ እንችላለን፣ እንዲሁም ጉግል ሚት እና ጉግል ማፕ መጠቀም እንችላለን። ስለዚህም ጉግል አካውንት መኖሩ በጣም ጠቃሚ ነው። ቀጥሎ የጂሜል አካውንት እንዴት እንደምንከፍት እናያለን። እሺ፣ በመጀመሪያ ጂሜል አፕሊኬሽን ላይ እንገባለን። ስልካችን ላይ ጂሜል አፕሊኬሽን እንከፍታለን። ጂሜል አፕሊኬሽን ላይ ከገባን በኋላ ከላይ በኩል እዚህ ጋር እንደሚያሳየው የጂሜላችን ቀድሞ የነበረን ጂሜል ሎጎ አለ። ከላይ በኩል የሎጎ ምልክት አለች። እዚህ ጋር የሎጎ ምልክቷን አንዴ እነካታለን። ከዚህ በፊት የነበረን አካውንት እዚህ ጋር ያሳየናል ማለት ነው። እኛ አሁን አዲስ ነው ክሬት ማድረግ የፈለግነው ወይም ደግሞ አዲስ የጂሜል አካውንት ነው ክሬት ማድረግ የፈለግነው። ስለዚህ አድ አናዘር አካውንት የሚላል እዚህ ጋር እንደሚያሳየው ከታች በኩል አድ አናዘር አካውንት የሚለውን አንዴ እነካዋለን። እሺ፣ ልክ እሱን ስነካው ሴትአፕ ኢሜይል ይልና እዚህ ጋር ምርጫ ይሰጠናል ማለት ነው። ጉግል፣ አውትሉክ፣ ሆትሜል ኤንድ ላይቭ፣ ያሁ እያለ እዚህ ጋር ምርጫ ይሰጠናል። አዲስ ጂሜል ክሬት ለማድረግ መጀመሪያ ላይ ያለውን ጉግል የሚለውን አንዴ እነካዋለን። አንዴ ስነካው ቬሪፋይ ኢትስ ዩ እያለኝ ነው። እዚህ ጋር እኛ መሆናችንን ቼክ ያደርጋል ማለት ነው። ወይም ደግሞ ሎጊን ያደረግነው ራሳችን መሆናችንን ቼክ ያደርጋል ማለት ነው። ቬሪፋይ አድርግ እያለኝ ነው። እዚህ ጋር ዩዝ ፓተርን አለኝ። ስለዚህ የስልኬን ፓተርን ነው የማስገባው። እዚህ ጋር አሻራ ከሆነም እዚህ ጋር እችላለሁኝ። የስልኬን ፓተርን አስገባውለት። ልክ የስልኬን ፓተርን ሳስገባለት ቼኪንግ ኢንፎ እያለ ነው። አሁን እየከፈተው ነው ማለት ነው። እንጠብቀዋለን እስከሚጨርስ። አሁን ይሄኛው አማራጭ መጣልኝ ማለት ነው። ሳይን ኢን ብሎ ኢሜል ኦር ፎን የሚል መጣ። ልክ ይሄኛው ሲመጣልኝ ኢሜል ኦር ፎን የሚለው ሲመጣልኝ እዚህ ጋር ከታች በኩል ዝቅ ብሎ ክሬት አካውንት የምትላለች ላይ ያለውን ሳይሆን ምነካው ላይ ያለው የሚነካው ቀድሞ የነበረ ካለ ነው። ነገር ግን አዲስ ስለሆነ ክሬት ማድረግ የፈለኩት እዚህ ጋር ከታች ክሬት አካውንት የምትላለች ቺኛዋ፣ እሷን አንዴ እነካታለሁ። ክሬት አካውንት ለዋለው። እዚህ ጋር ሁለት ምርጫ ይሰጠናል። ፎር ማይ ፐርሰናል ዩዝ ኦር ፎር ወርክ ኦር ማይ ቢዝነስ። እዚህ ጋር እኔ ምርጫ ሲሰጠኝ ፎር ወርክ ኦር ማይ ቢዝነስ አልኩት። እሱን መረጥኩለት። ከዛ እዚህ ጋር ክሬት የጉግል አካውንት ኢንተር ዩር ኔም እያለኝ ነው። ስሙን አስገባ እያለኝ ነው። የኢሜይል ስም አስገባ እያለኝ ነው። እዚህ ጋር ስም አስገባለታለሁ። ፈርስት ኔም ላይ ስም አስገባውለት። እንዲሁም ላስት ኔም ኦፕሽናል ነው፣ ማስገባትም አለማስገባትም እችላለሁኝ። እዚህ ጋር ፈርስት ኔም ላይ ብቻ አስገብቼ ላስት ኔም መተውም እችላለሁኝ። ስለዚህ ፈርስት ኔም ላይ ግን ግዴታ ስም ማስገባት አለብን ማለት ነው። እዚህ ጋር ስም አስገባውለት። በመቀጠል እዚህ ጋር ኔክስት የሚል አለ። ኔክስት ትለዋለሁ። አንዴ ይነካዋለሁ ይሄኛውን። ኔክስት የሚለውን ስነካው ይሄኛው አማራጭ መጣልኝ ማለት ነው። ቤዚክ ኢንፎርሜሽን ብሎ የልደት ቀንህንና ጾታ አስገባ እያለኝ ነው። እዚህ ጋር ቤዚክ ኢንፎርሜሽን ሙላ እያለኝ ነው። እዚህ ጋር አስገባለታለሁ ማለት ነው። የልደት ቀንና ጾታ ካስገባው በኋላ ከስር ኔክስት ትለዋለሁኝ። ኔክስት ስለው እዚህ ጋር ዩዘር ኔም ክሬት አድርግ እያለኝ ነው። የምንፈልገውን ዩዘር ኔም እዚህ ጋር እናስገባለን ማለት ነው። ኔክስት ትለዋለሁ። ከታች እዚህ ጋር ኔክስት ትለዋለሁ። ኔክስት ስለው በመቀጠል የሚመጣልኝ ክሬት ስትሮንግ ፓስወርድ እያለኝ ነው። እዚህ ጋር ደግሞ ማረሰውን ፓስወርድ አስገባለሁ ማለት ነው። ፓስወርድ ክሬት አደርጋለሁ። ስትሮንግ ፓስወርድ እንዲሆንልን ሚክስ እናደርጋለን። ሌተር እንጠቀማለን። ነምበር እና ሲምቦሎችን ተጠቅመን ፓስወርድ ክሬት ማድረግ ይኖርብናል ማለት ነው። ስትሮንግ ወይም ጠንካራ ፓስወርድ እንዲሆንልን እዚህ ጋር ፓስወርድ ክሬት አደርጋለሁ። ስትሮንግ ፓስወርድ እዚህ ጋር ክሬት አደረግኩኝ። በመቀጠል ከስር ላይ ኔክስት የሚል አለ። ኔክስት የሚለውን ነካዋለሁ።
እዚህ ጋር ሴቭ ፓስወርድ ቱ ጉግል ፓስወርድ ማናጀር እያለኝ ነው። ፓስወርዱን ሴቭ ማድረግ ፈልጋለሁ እያለኝ ነው። ጉግል ላይ እዚህ ጋር ሴቭ እንዲሆንልኝ ከፈለኩኝ እዚህ ጋር ሴቭ አደርጋለሁ ማለት ነው። ሌላም ጊዜ ስገባ ሴቭ እንዲሆንልኝ እዚህ ጋር ሴቭ የሚለውን እጫነዋለሁ ማለት ነው። ፓስወርዱን ራሱ እንዲያስታውስልኝ ሴቭ አደረኩት ማለት ነው። አዲሱ የጂሜል አካውንቴ ይሄን ይመስላል ማለት ነው። ይሄን የጂሜል አካውንት መጠቀም እችላለሁ ማለት ነው ከዚህ በኋላ። ምን አለኝ እዚህ ጋር በመቀጠል ሪቪው ዩር አካውንት ኢንፎ ዩ ካን ዩዝ ዚስ ኢሜል አድሬስ ቱ ሳይን ኢን ሌተር አለ። ስለዚህ አሁን ሪቪው አድርግ እያለኝ ነው። በመቀጠል ኔክስት እለዋለሁ። ኔክስት ስለው እዚህ ጋር ፕራይቬሲ ኤንድ ተርምስ የሚል አለ። እነዚህን ካነበብን በኋላ ደንብና ሁኔታዎች ናቸው የጉግል ከፕራይቬሲ ጋር ተያይዞ ደንብና ሁኔታዎች አሉ። እነዚህን እያንዳንዱን ካነበብን በኋላ ከታች መስማማታችንን እንገልጻለን ማለት ነው። አይ አግሪ እንለዋለን። እዚህ ጋር ከታች አይ አግሪ ያልኩት አሁን አዲሱን የጂሜል አካውንቴን ክሬት አድርጌ ጨርሻለሁ ማለት ነው። ስለዚህ አሁን እሱን ለመጠቀም ከፈለኩኝ መልሼ እዚሁ ጋር ከላይ የሎጎ ምልክቷን ነካታለሁ አንዴ። ከዛ እዚህ ጋር ከሚመጣልን ዝርዝር ላይ እዚህ ጋር እዚህ ጋር እንደሚታየው ሁለተኛው ላይ ያለው አሁን ክሬት ያደረኩት የጂሜል አካውንት ነው ማለት ነው። እዚህ ጋር እሱን አንዴ ነካለሁኝ። አዲሱ የጂሜል አካውንት ይሄን ይመስላል ማለት ነው። ስለዚህ ከዚህ በኋላ ይሄን የጂሜል አካውንት መጠቀም እችላለሁ። ለዛሬ አዲስ የጂሜል አካውንት እንዴት በቀላሉ እንደሚከፈት ስቴፕ ባይ ስቴፕ ተመልክተናል። ቪዲዮውን ጠቃሚ ሆኖ ካገኛችሁት ላይክ፣ ሼር እንዲሁም ሰብስክራይብ ማድረጋችሁን አትርሱ። በቀጣይ አሪፍ የቴክኖሎጂ መረጃ እስክንገናኝ ሰላም ሁኑ። ቻው።